ሰላም አለይኩም ወራህመቱላሂ ወበረካቱ። የኢክራም ትረካ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬ ደግነት እንዴት ህይወትን እንደሚቀየር የሚያሳይ ልብ የሚነካ እውነተኛ ታሪክ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ተከታተሉት። ታሪካችን እንግዲህ እንዲህ በማለት ይጀምራል። ከዕለታት አንድ ቀን አንድ ድሃ ተማሪ የትምህርት ቤት ወጪውን ለመሸፈን ሲል በየቤቱ እየዞረ ቁሳቁሶችን ይሸጥ ነበር። በአንድ ወቅት በጣም ከመራቡ የተነሳ ካንኳኳው ቤት ምግብ ለመለመን አሰበ። ነገር ግን በሩን አንዲት ቆንጆ ወጣት ስትከፍትለት አፈረና ውሃ ስጭኝ አላት። ወጣቷም ልጁ በጣም እንደራበው በገጽታው ተረዳች። ውሃ ሳይሆን አንድ ትልቅ ብርጭቆ ወተት ይዛለት መጣች። ልጁም ወተቱን ጠጥቶ ከጨረሰ በኋላ ስንት ልክፈልሽ አላት። እሷም ፈገግ ብላ ለደግነት ክፍያ አይጠየቅም አለችው። ከብዙ ዓመታት በኋላ ያቺ ደግ ሴት በጠና ታመመች። በአካባቢው ያሉ ዶክተሮች ሊያክሟት ስላልቻሉ ወደ ትልቅ ከተማ ተላከች። በዚያ ሆስፒታል ውስጥ የሚሰራው ታዋቂ ዶክተር የታካሚዋን ስም ሲያይ ወዲያውኑ አወቃት። እርሱ ያ በልጅነቱ አንድ ብርጭቆ ወተት የሰጣቸው ቆንጆ ወጣት ነበረች። ለብዙ ቀናት ሌሊትና ቀን ሳይተኛ ህይወቷን ለማዳን ታገለ። በመጨረሻም ተሳካለትና ዳነች። ሴትየዋ ግን የሕክምና ወጪ በጣም ውድ እንደሚሆን በማሰብ ተጨንቃ ነበር። የክፍያ ወረቀቱ ወይም ደግሞ ቢል እጇ ላይ ሲደርስ በፍርሃት ከፈተችው። በወረቀቱ መጨረሻ ላይ እንዲህ የሚል ጽሑፍ ሰፈረላት። የሕክምና ወጪ በአንድ ብርጭቆ ወተት ሙሉ በሙሉ ተከፍሏል ይላል። አያችሁ፣ ደግነት አይጠፋም። ዛሬ የዘራችሁት መልካምነት ነገ በማታውቁት መንገድ ዋጋ ሆኖ ይመለስላችኋል። ይህ ታሪክ ለሌሎችም ትምህርት እንዲሆን ሸር አድርጉት። እንግዲህ የኢክራም ቤተሰቦች ይህ ቻናሌ እንደዚህ አይነት አስተማሪ ታሪኮችን ከማቅረብ ባለፈ የሚማርክ የሴት ድምጽ ለሚፈልጉ የንግድ ድርጅቶች፣ ሱቆች እንዲሁም ሆቴሎች ማራኪ የሆኑ የድምጽ ማስታወቂያዎችንም እሰራለሁ። ድርጅታችሁን በድምጽ ማስተዋወቅ የምትፈልጉ በቴሌግራም ወይም ደግሞ በውስጥ መስመር ልታናግሩኝ ትችላላችሁ። ስላዳመጣችሁኝ እጅግ በጣም አመሰግናለሁ። ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡልኝ። መልካም ቀን ይሁንላችሁ። ኢክራም ነበርኩኝ።